ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆኑ ወደናንተ እናደርሳለን። አብራችሁን እንድትቆዩ ግብዣችን ነው። መልካም ጊዜ። በተለያዩ ቀጠናዎች የሚደረጉት የህልውና ተጋድሎዎች በከፍተኛ የድል ዜናዎች ታጅቦ በመቀጠል ላይ ናቸው። በጎንደር በሸዋና በጎጃም ከፍተኛ ተጋድሎ የተደረገባቸው ውጊያዎች መካሄዳቸው ነው ከየቀጠናው የደረሰን መረጃ የሚያመለክተው። በጎንደር ምሽግ ድረስ በመዝለቅ በጨበጣ ውጊያዎች የተደረጉ ሲሆን ከፍተኛ ድል መመዝገቡን የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ የላከልን መረጃ ያመለክታል። በደብረ ማርቆስ ጨምሮ በምዕራብ ጎጃም የተለያዩ አካባቢዎች ውጊያዎች ተደርገው ድሎች መገኘታቸውን እንደዚሁ ከደረሰን መረጃ ለማወቅ ተችሏል። ሰሜን ሸዋም የሸዋ ጠቅላይ ግዛት እዝ በደብረ ብርሃንና በሸዋሮቢት መካከል ሲንቀሳቀስ በነበረው የአብይ አህመድ ሰራዊት ላይ የደፈጣ ጥቃት በመፈጸም በርካታ ድሎችን እንዳገኘ ነው ከድርጅቱ የደረሰን መረጃ የሚያመለክተው። በወቅታዊው የፋኖ ተጋድሎ ዙሪያ የዘውትር ተሳታፊያችን የሰበሰባቸውን መረጃዎች ባጭሩ ያቀርባቸዋል። እንግዲህ የአማራ ፋኖ ብሔራዊ ኃይል ተመልሶ እንደገና ወደ ዋና ተግባሩ ወይም ወደ አንድነቱ ከተመለሰ በኋላ በስብሰባውን ወይንም የራሳቸውን የወታደራዊ ውይይትን እያደረጉ ነው በሚል በበርካታ ወታደራዊ ቀጠናዎች ላይ የአገዛዙ ጦር ወደ ዋና ካምፓቸው እንቅስቃሴ አድርጎ ለመምታት ከፍተኛ ጥረት አድርጎ ነበረ። ነገር ግን እንዲሁ በዋዛ የሚቀመሱ ሆነው አልተገኙም። በበርካታ አካባቢዎች ሊያጠቃ የሄደው ኃይል ከፍተኛ ክሳራ እየደረሰበት ተመቶ እየተመለሰ እንደሚገኝ ነው ማየት የቻልኩት። መሳይ በአጠቃላይ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 5ኛ ክፍለ ጦር የገረመው ወንዳወቅ ብርጌድ በዛሬው ዕለት እጅግ ቁጥሩ ብዙ የሆነ የመከላከያና የሚኒሻ አባል በስሙ ማስከዳት እጁን መስጠት መቻሉንና በተለይ በዋናነት የ403ኛ ኮር 71ኛ ክፍለ ጦር አባላት የሆኑ ጨምሮ 43 ሚኒሻዎችን ከነትጥቃቸው ስርዓቱን ከድተው ከፋኖ ኃይሎች ጋር መቀላቀል መቻላቸውን ነው የደረሰኝ መረጃ የሚያመላክተው። የአካባቢ በምዕራብ ጎጃም ቋሪት አካባቢ ነው የተፈጸመው። 43 የሚኒሻ አባላት አንደኛ እነዚህ ኃይሎች መከላከያ ወደኋላ ሆኖ ሚኒሻውን ወደፊት እያስቀደመ በመመታታቸው ምክንያት፣ ሁለተኛ መሳሪያ ልንቀበል ነው እንጂ ወደ መከላከያ የገባ ነው ወይም ወደ ስርዓቱ የገባ ነው እውነት የራሳችን ህዝብ ለመጨፍጨፍ አይደለም በማለት 43ቱ ከነሙሉ ትጥቃቸው የፋኖ ኃይሎችን መቀላቀል መቻላቸውን ነው ማየት የቻልኩት። በርካታ ተጋድሎዎች ሲደረጉ የነበረበት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና እንዲሁ ቴዎድሮስ ዕዝ አዲስ ዓለም 7ኛ ክፍለ ጦር በባሶ ሊበን ወረዳ ስር የምትገኘውን የላምገጭ ከተማን ሙሉ በሙሉ መቆጣጠር መቻላቸውን አስታውቀዋል። በዚች ከተማ ከፍተኛ ሽንፈት የደረሰበት የአገዛዙ ጦር ምሽጉን አስረክቦ ወደ የጁቤ ከተማ መሸሸት መቻሉን ነው ያስታወቁት። 7ኛ የአዲስ ዓለማየሁ ክፍለ ጦር ከዚህ በፊት ከ2 ቀን በፊት በዚህ ቦታ ላይ ቁልፍ ወታደራዊ ጠቀሜታ ያላትን የኮርክ ከተማን በውጊያ ብልጫ በማሳየት የኮርክ ከተማን ከ3 ቀን በፊት መቆጣጠሩ መቻሉና በተደጋጋሚ ጊዜ የኮርክ ከተማን ለመቆጣጠር የመከላከያ ኃይሉ ተመልሶ ተደራጅቶ ከፍተኛ የሆነ ጥቃት መሰንዘር መቻሉንና ነገር ግን የኮርክ ከተማን ማስነጠቅ ሳይችሉ አሁንም ተቆጣጥረዋት እንደሚገኙ ነው እየገለጹ የሚገኙት። በሌላ ዜና በጃዊ ወረዳ ፈንድቃና ወርቅ ሜዳ ተብሎ በሚጠቀሱ አካባቢዎች ላይ እንግዲህ በጎጃም አዊ ዞን አካባቢ የሚጠቀሱ ቦታዎች ናቸው። በዚህ በሁለቱ ወረዳዎች ፈንድቃና ወርቅ ሜዳ ተብሎ በሚጠቀሱ አካባቢዎች ላይ ከዚህ በፊት እንደሚታወቀው ይህም ቦታ የመከላከያ ኃይሉ ሙሉ በሙሉ ለመቆጣጠር እንቅስቃሴ ያደረገ ሳይሳካለት ቀርቶ ነበረ። አሁን ልክ እንደ ቋሪት ወረዳ ሁሉ ከ40 በላይ የሚሆኑ ሚኒሾች እጃቸውን መስጠት መቻላቸውንና በቀን 500 ብር የሚከፈላቸው ሚኒሻዎች በጣም በርካታ የሆነ ጉዳት በመድረሱ አንደኛ በውጊያው ከፍተኛ ጉዳት እየደረሰባቸው በመሆኑ የፊት ለፊት ተጋፋጭ አርጎ መከላከያ ከኋላ በመሆን ወደኋላ እንዳይመለሱ በማድረግ እንቅስቃሴ ያደረገ ቢሆንም ይሄ እየገባቸው የመጡ ሚኒሾች 40 ሆነው ራሳቸው ተደራጅተው ሙሉ በሙሉ ከነ መሳሪያቸው የፋኖ ኃይሎችን መቀላቀል መቻላቸውን ነው መረጃዎች የደረሰኝ። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ዳምጤ ዛሬም በመድረካችን ላይ ተገኝቶ ስለ ወቅታዊ ሁኔታና አጠቃላይ ስለ ትግሉ እንደዚሁም በኢትዮጵያ የፖለቲካ ክስተቶች ላይ አስተያየቱን እንዲሰጠን ጋብዣዋለሁ። በጣም ነው ማመሰግነው አርበኛ አስረስ ማረ ዳምጤ።
እንግዲህ ብዙ ነገሮችን አነሳለው የማስቀድመው ከወቅታዊ የህልውና ተጋድሎ አንፃር በእናንተ ቀጠናም ሆነ በአጠቃላይ በአማራ ፋኖ ብሔራዊ ንቅናቄ በኩል እየተካሄዱ ያሉትን የህልውና ተጋድሎዎችን መረጃዎችን እንድታካፍለን ነው። ሰሞኑን ሜጀር ጀነራል ብርሃኑ ጥላሁን ጮቄ ተራራን ተቆጣጥረናል ብለው የድል ብስራት ያሰሙበት ለደጋፊዎቻቸው እሱን ዜና ተከትሎም አንዳንድ ነገሮች እየተነሱ ነው። ግን በአጠቃላይ ምንድን ያለው ከሰሞኑ? አመሰግናለሁ መሳይ። ከሰሞኑ በበርካታ ጦርነት ይደረግባቸው በነበሩ አካባቢዎች ከዚህ በፊትም ተደጋጋሚ ውጊያዎች መደረጋቸውን እንደቀጠሉ ናቸው። በተለይም አገዛዙ ትልቅ የሆነ የፕሮፓጋንዳ ሽፋን የሰጠው የጎጃሙ ጮቄ አካባቢ ኦፕሬሽንን በድል አጠናቅቄያለሁ ብሎ ተናግሮ ከመድረክ ሳይወርድ ምስራቅ ጎጃም ምርጦ ለማርያም ዙሪያ የ201ኛ ኮር 74ኛ ክፍለ ጦር በሸለቆ ሻለቃ ድሽቃ ብሬኖችና ሌሎች የቡድን መሳሪያዎችን ከጠላት ሰራዊት በመማረክ በትላንትናው ዕለት ትልቅ ድል አስመዝግቧል። በዛሬው ዕለትም በተመሳሳይ ይሄው ክፍለ ጦር የአረንዛው ጉንቻ ሻለቃ ጉንዶይን ከተማ ዙሪያ በተመሳሳይ በርከት ያሉ የነፍስ ወከፍ መሳሪያዎች የተገኙበትን ድል አስመዝግቧል። ጀነራል ብርሃኑ ጥላሁን ደብረ ማርቆስ ላይ ካድሬዎቹን ሰብስቦ የሞራል ግንባታ ለማድረግ የፋኖን ሎጂስቲክስ ማዕከል ተቆጣጥረናል፣ ኃይል አዛብተናል፣ አዳክመነዋል የሚል የፕሮፓጋንዳ ስራ ሲሰራ ነበር። እውነታው ግን የተገላቢጦች ነው። እዛው እነሱ አዳክመንበታል፣ እርምጃ ወስደንበታል ባሉበት አካባቢም ጮቄ ጥግም እንዲሁ 54ኛ ክፍለ ጦር በርከት ያለ የፋኖ ኮማንዶ ያስመረቀበት ሳምንት ነው። በተመሳሳይ ይሄ ወሬና አጀንዳ በሚነገርበት ጊዜ በወገን ኃይል ላይ አንዳችም ተጨባጭ ጉዳት ሳያደርሱ እኛ እንግዲህ እንደምታውቀው ስንማርክ ከነማረጋቸው ስንማርክ ከነ ዩኒፎርማቸው ከነማንነታቸው ከነመታወቂያቸው ነው ለህዝብ ይፋ የምናደርገው። በእግረኛ ሰራዊቱንም ሆነ ኮሎኔሎችን ሌሎችንም ባለማረግተኞች የምንማርከውን መሳሪያም አደባባይ የሚታይ የሚዳሰስ የሚጨበጥ ድልን አስመዝግበን ነው ጥላት ላይ የኃይል የበላይነት ወሰድን፣ ጥላት ላይ ድልን ተቀዳጀን የምንለው። የእነሱ ድል የእነሱ ማሸነፍ በፕሮፓጋንዳ ብቻ ተነግሮ የሚቀር አንድም አይነት ተጨባጭ ማስረጃ የማያቀርቡበት ዲስኩር ነው የሰነበተው። ጮቄ ላይ አገዛዙ በርካታ የቡድን መሳሪያዎችን በማስወንጨፍ ከፍተኛ የሀገር ሀብት ከማባከኑ በስተቀር በጣም ብዙ የቤት እንስሳትን በየበረቱ እንዳሉ ከመግደሉ ቀላል ቁጥር የማይሰጣቸው ንጹሃንን ነፍሰ ጡር እናቶችን ጭምር በቤታቸው ምድጃቸው ላይ ያሉ በመድፍ በቢኤም ሮኬቶች ከመግደሉ በስተቀር በወገን ሰራዊት ላይ ይህ ነው የሚባል አንዳችም ጉዳት ያላደረሰበት በአጠቃላይ የጮቄ እና አካባቢው በመላው ጎጃም ያደርገው የነበረው ኦፕሬሽን ሙሉ በሙሉ የከሸፈበት ሳምንት ላይ ነው የምንገኘው። ከዛ በተገላቢጦሽ እንደውም ሳምንት የአገዛዙ ሚሊሻዎች አድማ በተናዎችና ሌሎች አባላቱ እንዳይከዱበት በየዩኒቨርሲቲው በየትምህርት ቤቱ ሰብስቦ በምልጃ በሽማግሌ ጭምር እየለመነ ያለበት እያባበለ ያለበት አንዳንዱ ቦታ ደግሞ እየረሸነ ያለበት ነው። እንደዛም ሆኖ በጣም ከፍተኛ ቁጥር ያለው የጠላት ሰራዊት አባላት በገፍ የወገንን ኃይል እየተቀላቀለ ነው። ከነ ተተኳሹ ከነ መሳሪያው ከነ ቡድን መሳሪያው ለምሳሌ ዛሬ ከደብረ ማርቆስ ዙሪያ ጅበላ ሙተራ ሻለቃ የተቀላቀለ አንድ ብሬን ተኳሽ የብሬን መትረየስ መሳሪያውን ከነ ሙሉ ምድብተኞች በመያዝ 3 ክላሽ ጠመንጃዎችን በመያዝ የወገንን ኃይል ተቀላቅሏል። ተመሳሳይ ነገሮች በየቦታው አሉ። እንደው ይሄኛው የቡድን መሳሪያ ስለሆነ አነሳሁት እንጂ በየዕለቱ በቀን ውስጥ በጣም በብዙ የሚቆጠር የጠላት ሰራዊት አባላት የወገንን ኃይል በገፍ እየተቀላቀሉ ነው ያሉት። የጠላት ሰራዊት በከፍተኛ ደረጃ የመዋጋት ሞራሉ የተቀዛቀዘበት እና በእጅጉ ስነ ልቦናው የተጎዳበት አጠቃላይ ሁኔታ ላይ ነው የምንገኘው። እንደዚህም ሆኖ ጠላት አጠቃላይ የኃይል መዛባት ተፈጥሮበት አንዳንድ ቦታዎች ላይ ኃይል ለማሰባሰብ ጥረት እያደረገ ከአንድ ቦታ ወደ ሌላ ቦታ ይዞታዎቹን ጭምር እየለቀቀ እየተንቀሳቀሰ ነው የሚገኘው። ወሎ አካባቢ በርከት ያሉ ቦታዎችን ለቆ ወደ ሌሎች ግንባሮች የመዛወር ነገር ይታያል። በርከት ያለ ሰራዊት በጉዞ ላይ እያለ ጭምር እየከዳውና እየሸሸው የወገን ሰራዊት እየተቀላቀለ ነው የሚገኘው። ድጋሚ ሌሎች በርካታ ወደ ግንባሮች እንግዲህ በሂደት ፈታቸው አይቀርም ተብሎ ነው የሚታሰበው። በዛ ሂደት ውስጥ መካከል ምናልባት በቀናት ወይ በሳምንታት ውስጥ ሙሉ ሰራዊቱም የመፍረስ አደጋም ጭምር ከፊት ለፊቱ ተጋርጦበታል። ጠላት በአጠቃላይ ጭንቀት ውስጥ ነው ያለው።